የኔ ውድ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንዴት አላችሁ? ሰላም ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። የኔ ውዶች ዛሬ የምሰራው ምግብ ቤሜ ነው። አብረን እንሰራለን። ቤሜ ብዙዎቻችሁ ታውቁታላችሁ። የተጠቀምኩት ከሱፐር ማርኬት የመጣ ነው፣ ከውጪ እዚህ ያለው ማለት ነው። ቤሜ አብረን እንሰራለን። ቤሜ ላህሜ በስጋ ማለት ነው። ቤሜ ላህሜ አብረን እንሰራለን ዛሬ። ቲማቲም አለኝ ተልጦ የተከተፈ 3 ራስ ቲማቲም አለኝ። እዚህ ጋር ነጭ ሽንኩርት 1 ራስ ነው የተጠቀምኩት። ግማሹን ፈጭቸዋለሁ፣ ግማሹን ደግሞ በዚህ መልኩ ነው የምጨምረው ማለት ነው። ያልተፈጨ ድፍኑን። እንዲሁም ስጋ አለኝ፣ ያ ስጋ አለኝ፣ የተከተፈ ስጋ አለኝ። ክዝብራ አለኝ። ክዝብራ ማለት ነጭ ሽንኩርትና የድንብላል ቅጠል አብሮ የተዘጋጀ ይሄ አለኝ። ቶማት እዚህ ጋር ተጠቅሜያለሁ። 1 ማንኪያ ነው የምፈልገው ይሄ ማለት ነው። እንዲሁም ኤርፌ አለኝ። ኤርፌ ባህር አድ ያለኝ 2 አይነት ባህራት ነው የምንጠቀመው። እነዚህ ግብአቶች ይሄንን ይመስላል። ተቡለልኝ ዝጋ ሁልጊዜ ቅጠል ስቀነጥስ ምንድነው ለምንሽ ነው ምንድነው የሚሰራው የምትሉት ደግሞ ይሄ ተቡለ ይባላል። ገና አላለቀም። በዚህ መልኩ ከታትፍ ያለሁኝ እንደምታዩት ሽንኩርት እየጠበስኩ ነው። ሽንኩርት ሊያር በትንሽ ነው የደረስኩበት። አሁን ምንድነው የምንጨምረው? ነጭ ሽንኩርት ትልልቁን ነው የምጠቀመው መጀመሪያ። ይሄን እንጠቀማለን ማለት ነው። በመካከል ስራ ስለሚያዙኝ ሽንኩርቴ ትንሽ ጎልደን ሆኗል። በጣም ቡና ፍሌ ብለውኝ ነበር እንዳጋጣሚና እና ማሻላ ሄጄ ነው ማለት ነው። ቤተሰብ ሽንኩርታችን ምን ይመስላል? ቀጥዬ የማደርገው አሁንም የሽንኩርት ነው ፈጭ ቤሜ ላህሜ ይባላል። ያ ብዙዎቻችሁ ታውቁታላችሁ አይደል? በዚህ መልኩ እንጠብሰዋለን። ሽንኩርቴ ትንሽ ገባ ብሎታል። አዝናለሁ። የነሱ ስራ ነው፣ ምንም ማድረግ አልችልም። ቀጥሎ የምንጨምረው ምንድነው? ስጋችን እንጨምራለን። ያው እንግዲህ የሁሉም ቤት አሰራር ይለያል። እኔ ሰዎች እንደሚወዱትና እነሱ እንደሚፈልጉት ነው የምሰራው ማለት ነው። የእናንተ ሙያ ቤሜ በምን መልኩ ነው የሚሰሩት? ያ ቤሜ 2 አይነት ይሰራል። በስጋና ከስጋ ውጭ ይሰራል ማለት ነው።
ይቅርታ መሬት ጣጥዬ የኔ ነገር ስጋችንን በዚህ መልኩ እንጠብሳለን ማለት ነው። ስጋችን በዚህ መልኩ ባህራት እንጨምራለን። አሁን ትንሽ ትንሽ ነው የምጠቀመው። ባህራት አይወዱም ሰዎች ሲበዛ። ኤርፊና ባህር አልኩኝ የተጠቀምኩት ሁለት አይነት ብቻ ብዙም አላበዛውም። ይቅርታ ለግን ከዝብራ ነው የምጠቀመው። አንድ ማንኪያ ሞላ ያለ በትንሿ ማንኪያ ያ ከዝብራ ማለት ታውቃላችሁ የድንብላል ቅጠልና ከነጭ ሽንኩርት ጋር አብሮ ይጠበስና በረዶ ቤት ይቀመጣል። ለቤኔ መስሪያ ማለት ነው። በጣም ቆንጆ ያደርገዋል። ትንሽ መጨመር አለብኝ። አይወጣም። እዚህ ጋር ስጋ አለ። ለቤቱ አባወራ ነው ይሄኛው። ለበዲ ማለት ነው። ቲማቲማችን እንጨምራለን። ቲማቲም የተጠቀምኩት 3 ቲማቲም ነው። ልጬ ነው የተጠቀምኩት። ማንኪያ ማማሰል ደስ ይለኛል። ከማማሳይ ግን ድስቱን እንትን ይለዋል። ማንኪያ ጥሩ አይደለም ለድስት። ድስታችን እንደምታዩት እንትን ነውና ፕላስቲክና ወይም የእንጨት ማማሳይ ነው የምንጠቀመው። ቲማቲም ጨምረናል። አንድ ማንኪያ ጨምራለሁ ማለት ነው። ያሳየኋችሁ ነገር ቢኖር እስከመጨረሻ የድብስ ተጠቅማለሁ። እንዲሁም ሎሚ አለኝ። ሎሚ የተጨመቀ ሎሚ የተፈጨ ማለት ነው እና በስከመጨረሻ ላይ ተጠቀማለሁ። እነዚህ የረሳሁት ነገር የማረሳው በዚህ መልኩ ሆኗል። አሁን የምንጠቀመው ውሃ 2 ብርጭቆ ውሃ ነው የምጠቀመው።
ሁለት ብርጭቆ ውሃ እጠቀማለሁ። ሁለት ብርጭቆ ውሃ ተጠቅሜያለሁ። እንከድነውና 15 ደቂቃ ከድኜ አቆየዋለሁ። ሩዝ ያስፈልገናልና ሩዝ እንሰራለን ማለት ነው። እዚህ ጋር ትንሽ ጨውና ዘይት አድርጌ የተወሰነ ጠብስ አድርጌ የፈላ ውሃ ነው እኔ የምጠቀመው ማለት ነው። ሩዝ ስሰራ ሩዝ ትንሽ ነው የምጠቀመው። አይበሉም ሰዎች፣ ቢበሉ ማለት ነው በዚች እንደች አንድ ማንኪያ ነው አይጠቀሙም። ጨውና ትንሽ ዘይት ተጠቅሜያለሁ። ዘይት ቀድሜ እስከ ቢማችን 15 ደቂቃ ሆኖታልና አሁን ከፍተዋለን። ጨምረናል። እሳቱን እንቀንሰዋለን። የሩዙ አሁን በሚያችንን እንጨምራለን። 15 ደቂቃ ሆኖታል። ደስት እንደምታዩት ነው። ቤናችን ምን ይመስላል? በረዶ ቤት እሳቱን ቀንሰን 20 ደቂቃ እናቆየዋለን። ይሄንን ያ በረዶ ይዟል። ይሄ ብዙ ማማሰል አያስፈልገውም። አሁን ላይ ችግር የለውም፣ ግን እየበሰለ ሲሄድ ብዙ ማማሰል የለብንም ማለት ነው። ሲማሰል በጣም እንትን ስለሚል የመፈረካከስ ባህሪ ያለውና ብዙ አናማስለው። አሁን ላይ ችግር የለውም። በሚያችን ይሄንን ይመስላል፣ ግን አላለቀም ገና 20 ደቂቃ እሳቱ ላይ ይቆያል። እሳቱን ቀንሰን እስከ 20 ደቂቃ እዚህ ላይ ይቆያል። እሳቱን እንቀንሰዋለን። እንደዚህ ቆንጆ ሆኖ ነው ያለቀ። ድብስ ስሜት 3 ማንኪያ ተጠቅሜያለሁ። እንዲሁም ሎሚ ድብስ ስሜት ማለት እንደዚህ ጥቁር ነው ማለት ነው። ታውቃላችሁ ያስባሉ ልጆች። ድብስ ስሜት ተጠቀምኩት ይሄንን ነው። ሎሚ ታቡላለን ፍጅላለን። ይሄንን ይመስላል። እንደምታዩት ቆንጆ ነው ማለት
በጣም ይወዳሉ ሰዎች። አሁን አልቋል። እንብላ አብረን።